ሁላችሁም ክፍል 2 ነው ይሄ በቤተ ክርስቲያን የምንፈጽማቸው ስህተቶች ማስተካከል ስላለብን እነግራችኋለሁ። ቪዲዮውን ሁሉም ይማርበት ዘንድ ሼር፣ ኮፒ ሊንክ፣ ላይክ በማድረግ እንተጋገዝ። ሁሉም ይማርበት። አንደኛ ቤተ ክርስቲያን ውስጥ የምናንቀላፋ ሰዎች ቤተ ክርስቲያን ውስጥ ማንቀላፋት አይገባም። እንቅልፍ መጥፎ ነው። ስናንቀላፋ ብዙ የሚለቀቁ እንደዚያ። ሁለተኛ መቋሚያ እንደዚህ የምንይዝ ሰዎች አይቻልም። እንደዚህ በፍጹም አያዝም። እንደ ሲሆን እንደዚህ እዚህ ላይ ደግሞ ከባሰ ደግሞ እዚህ ላይ እንጂ እንደዚህ በብብት ውስጥ አይያዝም መቋሚያ። አንዳንድ ሰዎች ስለማይ ነው። ስለዚህ እናስተካክል። ሶስተኛ ዲያቆኑ ተአምሁ በበይናቲክሙ በአምሃ ቅድሳት በተቀደሰ እጅ መነሳሳት እጅ ተነሳሱ ሲል 4 ማዕዘን እጅ የምንነሳለን። ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም እጅ የምንነሳ ሰዎች አለን። በእርግጥ በአራቱ ማዕዘን ሰው ካለ እሰየው፣ ከሌለ ግን ለሰው ነው እጅ የምንነሳው እንጂ ለባዶ ቦታ አይደለም። እዚህ ላይ ግን በደንብ እንድታውቁልኝ የምፈልገው ቁም ነገር እጅ የምንነሳሳው ወንዶች ከወንዶች ጋር ሴቶች ከሴቶች ጋራ ነው እንጂ ወንዶች ከሴቶች ጋራ ሴቶች ከወንዶች ጋራ እጅ መነሳሳት አልተፈቀደም። ልብ ወለድ ነገር አይደለም የምነግራችሁ። ቤተ ክርስቲያኗ ያስቀመጠችውን ስርዓቷን ነው እየነገርኳችሁ ያለሁት። አራተኛውንና ዋነኛውን ከመናገሬ በፊት እንደተለመደው ላይክ እናድርጉ። 3 ሰከንድ ብቻ ልስጣችሁ። በጣም ጥሩ። አራተኛ እግዚኦ መሐረነ ሲባል ኑዛዜ ሲሰጥ ማለት ነው። እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ ማርያም እኮ በእንተ ማርያም ምን አረፍተ ነገሩ ይዘጋጅ እንዴ? በእንተ ማርያም መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ነው እንጂ እግዚኦ መሐረነ አይባልም። በእንተ ማርያም እንዴ ስለ ማርያም ምን ስለ ማርያም በእንተ ማርያም መሐረነ ክርስቶስ 12 ጊዜም በእንተ ማርያም መሐረነ ክርስቶስ ማለት አለብን። አረፍተ ነገሩን እንዝጋው እንዴ። ስለ ማርያም ማረን ክርስቶስ ወይ ማረን እንበል። እዚህ ላይ ግን ካህናትም የራሳችሁን ድርሻ ተወጡ። ምንድነው ድርሻችሁ? ሰዓቱን በጣም አታፍጥኑት። እግዚኦ ገና ሳንጨርስ በእንተ ማርያም ይባልብናል። ይሄ የሁሉም ጥያቄ ነው። ስለዚህ ይሄንን ቪዲዮ የምታዩ ካህናት በተሻለ መጠን ለማስተካከል እንሞክር። ካጠፋው ይቅርታ፣ እውነቱን መናገር ስላለብኝ ነው አይደለም እንዴ? እና እንደዚህ ጥያቄ የሚፈጥሩ ነገሮች መስተካከል ያለባቸው ነገሮች እመጣባቸዋለሁ። እናንተም መስተካከል አለበት የምትሉትን በኮሜንት ጻፉልኝ። ሼር ኮፒ ሊንክ አድርጉት። እወዳቸዋለሁ።